ሰላም የተወደዳችሁ ቤተሰቦች፣ ወንጌል በሚለው ርዕስ ላይ እየተማረን ቆይተናል። ወንጌል የምስራች ነው ብለን አነሳን። ከዚህ በፊት በነበሩን ጊዜያት በፊት በነበሩን ፕሮግራሞች ወንጌል የምስራች ነው። ያም የምስራች ከእግዚአብሔር ዘንድ ለሰው ልጆች የተላከ የምስራች ነው። ያ የምስራች ለምን የምስራች ሆነ የሚለውን ስናነሳ ሰዎች በኃጢአት ምክንያት ከእግዚአብሔር ሕይወት፣ ከእግዚአብሔር ክብር፣ ከፍጥረት ዓለም ጋርና ከሰዎች ጋር ተጣልተው ነበር። ስለዚህ ወገንተኛ ሆነዋል። ሰዎች ከሰው ጋር አይስማሙም። ሰዎች ከፍጥረት ዓለም ጋር፣ ከእንስሳት፣ ከአትክልት ጋር መግባባት ወይም መስማማት አልቻሉም። ከተለያዩ ማይክሮ ኦርጋኒዝሞች ጋር ማለት ነው። እንዲሁም ደግሞ ሰው ከእግዚአብሔር ጋር በዋነኝነት ሰው ከእግዚአብሔር ጋር ያለው ህብረት ሲበላሽ ወይም ደግሞ ከእግዚአብሔር ሕልውናና ክብር ሲጎድል እነዛ ሁለቱ የቀሩት ነገሮች ተከሰቱ ብለን አነሳን። ስለዚህ በዛ ምክንያት ውድቀት በሰው ልጆች በፍጥረት ዓለም ላይ መጣ። ከዛ በኋላ እግዚአብሔር እንደገና የማዳንን እድል ሰጠን። በምን በኩል? በክርስቶስ ኢየሱስ የመስቀል ስራ። የሰዎች ኃጢአት፣ የሰው ልጆች መተላለፍ በደሙ ተደመሰሰ። ከዛ በኋላ ሰይጣንን ሞትም እንደተሸነፉ አወራን በዛ ላይ። ስለዚህ ይህ ነው የምስራችሁ ብለን አንስተን ስንነጋገር ቆየ። የመጨረሻው የእግዚአብሔር ፕሮግራም ምንድን ነው አለን? ይህንን የተበላሸውን ህብረት፣ የተበላሸውን ነገር ወደ ሪስቶሬሽን ወይም ወደ ቀደመው ማንነት መመለስ፣ ሰውን እግዚአብሔር ወደ ፈጠረለት ዓላማ፣ ፍጥረት ዓለሙን እግዚአብሔር ወደ ፈጠረለት ዓላማ፣ ሰው ከሰው ጋር እርስ በርሱ እግዚአብሔር በፈጠረለት ሂደት ግንኙነትን እንዲያደርግ እግዚአብሔር ነገሮችን ወደ መጀመሪያው ሐሳብ የመመለስ ሂደትን በክርስቶስ ኢየሱስ ጀመረ። ነገር ግን ክርስቶስ ሞቶ ሲነሳ ያ ነገር ተጠናቆ አለቀ። በየት? በማይታየው ዓለም ላይ ስታብሊሽ አደረገ። ያ በማይታየው ዓለም ላይ ስታብሊሽ የተደረገ ወይም የተፈጸመው ነገር ግን በሚታየው ዓለም ላይ፣ በምንኖርበት ዓለም ላይ እየተደረገ በሂደት ላይ ይገኛል። ስለዚህ ከክርስቶስ መምጣት፣ ከክርስቶስ ሞትና ትንሣኤ ጀምሮ እስከ ዛሬ ድረስ ወንጌል ይሰበካል። ዛሬም ሰዎችን እግዚአብሔር ወደ መንግስቱ ይጠራቸዋል። ወደ መንግስቱ የሚጠራበት ምክንያት ሊመልሳቸው ነው። ከኃጢአት ሊመልሳቸው፣ ከሳቱበት መንገድ ሊመልሳቸው፣ ወደ ትክክለኛው መንገድ ሊያስገባቸው ዛሬም ይጠራል። ስለዚህ ሁሉን ነገር እንደገና አዲስ የማድረግ ሐሳብ ነው የእግዚአብሔር ዓላማ ማለት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር በሰማይና በምድር ያለውን በክርስቶስ ለመጠቅለል ነው ይለናል። የእግዚአብሔር ዓላማ በእኛ ህይወት ላይ የጀመረው ማለት ነው። ስለዚህ በአዲሱ የህይወት ስርዓት ማለት ሰማይ ላይ ያለው የእግዚአብሔር ፈቃድ በምድር ላይ በሙላት የሚሆንበት አይነት ሲስተም ማለት ነው። ስለዚህ ያንን ነገር በአንድም በሌላም እግዚአብሔር በሰዎች እየተጠቀመ፣ በሁኔታዎች እየተጠቀመ፣ በህግና በስርዓቱ መሰረት ያንን የማደስ ሂደት፣ ያንን የተሃድሶ ሂደት እያካሄደ ዛሬ ደርሰናል። ዛሬም ባለፈው እንዳልነው ሰዎችን ዛሬም እግዚአብሔር ይጠራል ወደ መንግስቱ፣ ወደ ህይወት፣ ወደ እረፍት፣ እግዚአብሔር ወደ ፈጠረው ሰላማዊ ወደ ሆነው ዓለም እግዚአብሔር ሰዎችን ይጠራል። ስለዚህ የእግዚአብሔር የመጨረሻው ዓላማ ፐርፌክት የሆነው የእግዚአብሔር የሰማይ ፈቃድ በምድር ላይ ወይም በፍጥረት ዓለም ላይ፣ በምድር ላይ ብቻ ሳይሆን በሰማያት ሁሉ ላይ ተገልጦ ማየት ነው የእግዚአብሔር ዓላማ ማለት ነው። ስለዚህ የዚህ የትልቅ ቪዥን፣ የትልቅ አጀንዳ ባለቤቶች ሆነናል። የዚህ የትልቅ አጀንዳ ተወካዮች፣ ኤጀንቶች ሆነናል። ለዚህ ነው የንጉሥ ካህናት የሆኑ ዘንድ፣ ቅዱሳን ህዝቦች የሆኑ ዘንድ መረጣቸው። ስለዚህ ካህናት የሆንለት ትልቅ የሆነ መንግስት አለ። የዛ መንግስት ካህን እንድንሆን እግዚአብሔር ወዶ መርጦናል ማለት ነው። ስለዚህ በዘመን መጨረሻ የሁለንተናዊ ተሐድሶ ሆኖ ስጋችን በትንሣኤው አካል ተነስቶ
ነፍሳችን መንፈሳችን በእግዚአብሔር እውነት ተሞልተው ታድሰው እንደገና አዲስ የሆነን ህይወት የመጀመር ተስፋ ያለን ሰዎች ነን ማለት ነው። ስለዚህ ይህን ነገር በጣም አስምራችሁ እንድትይዙ ትፈልጋለሁ። ሪስቶር ማድረግ ነው የእግዚአብሔር ፕሮግራም፣ ዛሬም እያደረገ። ስለዚህ በወንጌል ላይ ትልልቅ ልውውጦች ተካሂደዋል። እነዚህ ልውውጦች በደንብ አድርገን ልናቃቸው ይገባል። በእኛ እንደ ግለሰብ ሊሆን ይችላል፣ እንደ ማህበረሰብ ወይም ደግሞ እንደ ዓለም ሊሆን ይችላል። ግን እነዚህ ትልልቅ የሆኑ ለውጦች ተደርገዋል። አንደኛ ከኛ የተወሰዱ ነገሮች አሉ። በወንጌል ወይም በክርስቶስ ኢየሱስ በተሰራው ስራ ከኛ የተነሱ ወይም ዲታች ያደረጉ ከኛ የተወሰዱ የተነቀሉ ነገሮች አሉ። ከነዚህ መካከል አንደኛ ኃጢአታችን ከኛ ተወግዶ የእግዚአብሔር ስም የተባረከ። አሁን ኃጢአተኛ እንደሆንኩ ሊሰማኝ አይገባም። ምናልባት ምሳሳታቸው ብዙ ስህተቶች ቢኖሩ እንኳን ኃጢአቴ ከኔ ተወግዷል በክርስቶስ ኢየሱስ ብዬ ነው እንዳምን እግዚአብሔር የሚፈልገው። ስለዚህ ኃጢአታችን ከኛ ተወግዷል። በደላችን፣ መተላለፋችን ከኛ ተወግዷል። ለምን? በክርስቶስ በተሰራው ፍጹም የሆነ ስራ። ማንም የክርስቶስን አይነት ስራ ሊሰራ ስላልቻለ ነው ክርስቶስ ከሰማያት ቃልም ስጋ ሆነ በሚለው የእግዚአብሔር ቃል አማካኝነት ወደ ምድር የመጣው። ስለዚህ ኃጢአታችን ከኛ ተወግዷል። መተላለፋችን ወይም በደላችን ከኛ ተወግዷል። ቅጣታችን ከኛ ተወግዷል። ከዚህ በኋላ ወደ ፍርድ እንኳን እንደማንመጣ የእግዚአብሔር ቃል ይነግረናል። ምክንያቱም ኃጢአተኛ የኃጢአት ደሞዝ ሞት ነው ብለናል ባለፈው። ሞት ማለት ቅጣት ነው እንጂ ሞት መልካም ነገር አይደለም። ስለዚህ ያንን ቅጣት እንዳንቀጣ ነው ክርስቶስ ኢየሱስ በመስቀል ላይ ዋጋን የከፈለው ብለናል። ስለዚህ ቅጣታችን ከኛ ተወግዷል። በክርስቶስ ኢየሱስ የምታምኑ ሰዎች በዚህ ሰዓት ከልባችሁ አምናችሁ በአፋችሁ በመናገር ያንን የእግዚአብሔርን ሐሳብ ኮንፊርም ያደርጋችሁ የተቀበላችሁ ሰዎች ቅጣታችሁ ከእናንተ ተወግዷል። ስለዚህ ቅጣታችን ተወግዷል ማለት ነው። ይህንን ለማግኘት ምናልባት ሮሜ ምዕራፍ 3 ቁጥር 25 ላይ ሄዳችሁ ማንበብ ትችላላችሁ። ሀፍረታችን ከኛ ተወግዷል። ሌላ ከኛ የተወገደው ነገር ሀፍረታችን ከኛ ተወግዷል። ምክንያቱም ባደረግነው ነገር አፍረን ነበር። ለዚህ ነው አዳም ሲናገር ራቁቴ መሆንን አይቼ አፍሬ በዛፎች መካከል ተደበቅኳል። ለካስ ራቁታችንን መሆናችን ወይም በስጋ ልብስ አለመልበሳችን ሳይሆን በእግዚአብሔር ዓለም ላይ ኃጢአት ነው የሚያሳፍረው ማለት። ስለዚህ ከእግዚአብሔር እንዲሸሸግ ያደረገው ያ አለመታዘዙ ነበር። ያንን ሀፍረታችንን በእግዚአብሔር ፊት እንዳንቆም የሚያደርገን በሰዎች ፊት እንዳንቆም የሚያደርገን ሀፍረት ከኛ ተወግዶ የእግዚአብሔር ስም ይባላል። ሌላ ከርስ ወይም ደግሞ እርግማናችን ከኛ ተወግዶ። በጣም የሚገርመው በሕጉ ምክንያት የመጣ እርግማን ይላል ገላትያ ምዕራፍ 3 ላይ ሲናገር በሕጉ ምክንያት የመጣውን እርግማን ከኛ ላይ አስወገደው ብሎ ይናገራል። ስለዚህ በሕጉ ምክንያት ወደ ሰው ልጆች መልካም ነገር አይደለም የመጣው የነበረው። ሕጉ መልካም ሆኖ ሳለ ነገር ግን ሕጉ ሲመጣ እኛ ምንም እንደማንችል ምንም መፈጸም እንደማንችል አቅማችንን ነው ያሳየን። ስለዚህ ሁሉም ሰው ከሕግ በታች ሆነ ወይም ኃጢአተኛ ሆነ ወይም ደግሞ በእርግማን ስር ሆነ ማለት ነው። ስለዚህ በሕግ ምክንያት ወይም ደግሞ ባለመታዘዛችን በኃጢአታችን ምክንያት የመጣብንን እርግማን ከኛ ላይ አስወገደው ማለት ነው። ስለዚህ ዛሬ ከእርግማን በታች አይደለም። እርግማን በእኛ ላይ ሊሰራ አይችልም። እርግማን በእኛ ላይ አቅም የለውም። ለምን? በክርስቶስ ኢየሱስ ተዋጅተናል ከዚህ እርግማን ማለት ነው። ምናልባት ሌላው ከዚህ ጋር ተያይዞ ማንሳት የምፈልገው ነገር ምንድነው? እርግማን ብለን ስናነሳ በአዳም ምክንያት ምድርም የተረገመች ሆናለች።